ይቺ ትንሽ ልጅ ለአንዲት ሴት ጤና ይስጥልኝ የአባቴ ሚስት ነሽ አለቻት። ሴቲቱን በመገረም አየቻትና የአባትሽ አይደለም የኔ ቆንጆ ተሳስተሽ መሆን አለበት፣ ባለቤቴ ልጆች የሉትም፣ ምናልባት የተሳሳተ ቤት መጥተሽ ይሆናል አለቻት። ሴቲቱን በሩን መዝጋት ስትጀምር ልጃገረዷ በፍጥነት አይ እባክሽን ተመልከቺ፣ ይሄ አባቴ ነው፣ ልጅክ መጥታለች ብለሽ ንገሪልኝ አለቻት። ሴቲቱም በልጅቷ እጅ ላይ ያለው ፎቶግራፍ ስታይ ደነገጠችና አይ ይህ ሊሆን አይችልም በማለት በሹክሹክታ ተናገረች። ወደ እጮኛው ክፍልም እየሮጠች ሄደች። አንዲት ትንሽ ልጅ በደጅ ቆማ አባቴ ነው እያለች ነው አለችው። እጮኛው ግራ በመጋባትና በጭንቀት አያትና በዛው ቅስበት ልጃገረዷ ወደ ውስጥ ገባች። ሰውየው በለስላሳ ድምፅ እጮኛዬ ልጁ ነኝ እያልሽ እንደሆነ ነገረች። ነገር ግን ይሄ የማይቻል ነው፣ እኔ ምንም ልጆች የሉኝም አላት። ትንሿ ልጅ መለሰች፣ አይ ስህተት አይደለም፣ እናቴ አንተ አባቴ እንደሆንክ ነግራኛለች። ክሊኒክ ውስጥ ነው የተገናኛችሁት። ይህን ፎቶ ተመልከት። ሰውየውም ፎቶውን በድንጋጤ ተመለከተ። አምላኬ ሆይ ይህን መቼም አልነገረችኝም፣ መነጋገር አለብኝ አለ። እጮኛውም ተቆጥታ ምን ታዲያ ይቺ በእውነት ልጅ ልትሆን ትችላለች አለች። ሰውየውም በቁርጠኝነት መጮህሽን አቁሚ፣ ልጅቷን እያስፈራሻት ነው አላት። ከዛም ወደ ልጅቷ ዞር ብሎ በለስላሳ ድምፅ ወደዚህ ነይ የኔ ቆንጆ ስምሽ ማን ነው አላት። ልጅቷም ስሟን ነገረችው። ሰውየውም እሺ እናትሽን ማነጋገር አለብኝ አላት። ልጅቷም አይ አባዬ እናቴ ደብዳቤ ትታል ነበር ብላ መለሰች። ከዛም ደብዳቤው ሰጠችው። ደብዳቤውንም ሲከፍተው ይቺ ልጅ ናት እባክህ ተንከባከባት የሚል አጭር መልእክት ነበረው። በዚህን ጊዜ የሰውየው እጮኛ በጣም ተናደደች። አሁኑኑ ከዚህ ቤት አስወጣት አለችው። ሰውየው ግን ቆይ የትም አትሄድም፣ መጀመሪያ እውነቱን ማወቅ አለብን አለ። እጮኛውም እኔ እዚህ የመጣሁት የቤተሰብ ጨዋታ ለመጫወት አይደለም፣ እየሄድኩ ነው ብላ እየጮኸች ከቤት ወጣች። ቀናትም አለፉ። በአንድ ጠዋት ልጃገረዷ አባቷን ቀስቅሳ አባዬ ተራብኩኝ፣ ፍሪጅ ውስጥ ምንም የለም አለችው። እርሱም ቺፕስ አመጣላት። ልጅቷም ይህማ ጤናማ አይደለም አለችው። ሰውየውም እየሳቀ ታዲያ ምን መብላት ትፈልጋለች ሲል ጠየቃት። እርሷም ፈገግ ብላ ጭማቂ እንቁላልና ፍራፍሬ አለችው። ከዛም አብሮ ቁርስ ሰሩ። ቀስ በቀስ እንደ እውነተኛ አባትና ልጅ እየተቀራረቡ መጡ። ሰውየው እንደገና እንደ አዲስ በህይወት እንደተፈጠረ እንዳለ ተሰማው። ከጥቂት ቀናት በኋላ እጮኛው ተመልሳ መጣችና በማሾፍ አሁንም አባት መስለ እየተወንክ ነው አለችው። እርሱም በቁጣ እዚህ ምን ታደርጋለች አላት። እርሷም ምን ማለትህ ነው? እኔ እጮኛህ እኮ ነኝ፣ ለአንድ ሳምንት ጠፋ፣ ስለዚህ ላይህ ነው የመጣሁት አለችው። ሰውየው ይቅርታ ከብዙ ዓመታት በኋላ ከልጄ ጋር ጊዜ እያሳለፍኩ ነው አላት። አንቺም በእውነት የምትወጂኝ ከሆነ እርሷንም መቀበል ይኖርብሻል አላት። እርሷም አንባረቀችና ኦ ተው እባክህ፣ ልጆች ላለመውለድ ተስማምተክ እንደነበር ታውቃለህ። አሁን ይሄ የአባትነት ትወና ለምንድን ነው አለችው። ሰውየውም በረጋ መንፈስ እንግዲያውስ እጮኝነታችን አብቅቷል አላት። እርሷም ደነገጠች። ምን በዚች ልጅ ምክንያት ነው የምትተወኝ አለችው። እርሱም ቅዝቅዝ ባለ ስሜት ከእንግዲህ እኔን ምንም ጥያቄ የመጠየቅ መብት የለሽም፣ ሂጂ አላት። ከዛም ለልጁ የኔ ማር ወደ ክፍልሽ ሂጂ አላት። ለሴቲቱም ዳግመኛ እንዳትመጪ አላት። እርሷም በቁጣ እየተበሳጨች ሄደች። ቆየት ብሎ ሴቲቱ በድብቅ የልጅቷን የትምህርት ቤት ቦርሳ አገኘችና የእናቷ ስልክ ቁጥር አየች። ደውላ ሄሎ ዲያና ነሽ? ሻማራ ነኝ፣ ስለ ልጅሽ ማውራት አለብን አለቻት። ከጥቂት ጊዜ በኋላ ሰውየው ወደ ውጪ ሲወጣ ሁለቱንም ሴቶች የቀድሞ ፍቅረኛውንና እጮኛውን ቆሞ አያቸው። ትንሿ ልጅም ወደ ውጪ ወጣች። እናቲቱ ልጅቷን እዚህ ምን ታደርጋለሽ አለቻት። ሰውየው አንቺ አይደለሽ እንዴ ላክሻት ሲል መለሰ። እጮኛው ግን አይደለም እናቷ ምንም አታውቅም ነበረ፣ የእናቷን ዕቃው በመጠቀም ራሷን የመጣችው አለች። ልጅቷም በለሰለሰ ድምፅ አባዬ አንተም ማየት ብቻ ፈልጌ ነው እዚህ የመጣሁት፣ እማማ ሁል ጊዜ ስራ ይበዛባታል አለች። ሰውየውም ወደ ቀድሞ ፍቅረኛው በቁጣ ዞሮ ለምን እስከ ዛሬ አልነገርሽኝም አላት። እርሷም ለምን እነግርሃለሁ፣ ጥለህን ሄደሃል፣ ስልኬንም አትመልስም ነበር፣ ለብቻዬ ላሳድጋት ወሰንኩ ስትል መለሰች። ሰውየው እኔ አባቷ ነኝ፣ ሙሉ የልጅነት ጊዜዋ አምልጦኛል አለ። እርሷም ከእንግዲህ አይሆንም፣ በጣም ዘግይቷል፣ አሁን እኔ እናቷም አባቷም ነኝ አለ። ነይ የኔ ማር እንሂድ አለች። ሰውየው በቁርጠኝነት አይሆንም፣ እሷ እዚህ ትቆያለች፣ አንቺም አትሄጂም፣ ማውራት አለብን አለ። እጮኛውን በዚህ መሃል አብድሃል፣ እኔ እየሄድኩ ነው ብላ ጮኸች። ሰውየውም ጥሩ እኔም ላገባሽ አልፈልግም አላት። እርሷም ወጥታ ሄደች። ቆየት ብሎ ሰውየው ለቀድሞ ፍቅረኛው ይቅርታ፣ ቀደም ሲል ራስ ወዳድ ነበርኩ፣ አሁን ግን እውነተኛ ደስታ አባት መሆን እንደሆነ ተረድቻለሁ አላት።
በመጨረሻም ቤተሰቡን እንደገና አገኘና ከቀድሞ ፍቅረኛው ጋር መኖር ጀመሩ። ቤተሰቦች እናንተስ የአባትየው ውሳኔ ልክ ነው ትላላችሁ? ታሪኩ ከተመቻችሁ ቪዲዮ ላይክ እና ሼር ያድርጉ። ሁል ጊዜ እንደዚህ አይነት ጣፋጭና አስተማሪ ታሪክ እንደተለቀቀ በቶሎ እንዲደርሳችሁ ፎሎ ማድረግ እንዳይረሳ።